ሚስጥር አንድ ስራ ብቻውን ሀብት አያቆምም። ይህ ሲባል ግር ሊያሰኝ ይችላል። ታዲያ ካልሰራው እንዴት ይገኝልኛል ትሉ ይሆናል። መጽሐፍ ቅዱስ በምሳሌ 13:11 ላይ እንዲህ ይላል፣ ያለ ትጋት የተገኘ ሀብት ሁሉ ይጎድላል፣ በጥቂት በጥቂቱ የሚሰበስብ ግን ይበዛለታል። ሁለት ሰዎችን እንደ ምሳሌ እንውሰድ። አንደኛው አቤል ይባላል። በሳምንት 70 ሰዓት ይሰራል፣ ደክሞት ይተኛል፣ ደክሞት ይነሳል። ከዓመታት በኋላ ግን ሂሳቡ አሁንም ባዶ ነው። ምክንያቱም እርሱ ጉልበቱን ብቻ ነው የሚሸጠው። ሁለተኛው ዳዊት ይባላል። 40 ሰዓት ብቻ ይሰራል፣ ነገር ግን ከደሞዙ 20 በመቶ ያጠናቅራል። ያን ገንዘብ ወደ ስራ የሚያሰማራበትን ጥበብ ይፈልጋል። ከ10 ዓመት በኋላ አቤል አሁንም በሁለት ስራ ይባክናል። ዳዊት ግን ገንዘቡ ለእርሱ እንዲሰራለት አድርጓል። ልዩነቱ ይህ ነው። አቤል ስራን ሸጠ፣ ዳዊት ስራን ገዛ።